ትለያላችሁ ይሆናሉ። የዛሬውን የፍራፍሬ ቀንና የፍጻሜ ጨዋታ የመክፈቻ ንግግር ወይም ደግሞ ፕሮግራሙ በይፋ መበሰሩን የሚያመስሉን ወይዘሮ ሜሮሴፍ ይሆናሉ። እስኪ በሞራል ልጆች እጅም አንድ ያክልም አጠቃላይ ሞራል ያንሳል፣ ሞራል ያንሳል። አሁን እንግዲህ ምናልባት እሳቸው ለ3 ዓመት ያህል በወላጅ ኮሚቴ ሲያገለግሉ ዛሬ የፍራፍሬ ቀን ለ3ኛ ጊዜ እየተከበረ ይገኛል። ይህንን እንጋብዛለን። እሺ፣ አመሰግናለሁ። ወላጆች፣ ተማሪዎች፣ መምህራን ሁላችሁም እንኳን ደህና መጣችሁ። ያው ዛሬ የሚከበረው ብዙ ነገሮችን አንድ ላይ ቢይዝም በዋናነት የምናከብረው የፍራፍሬ ቀን ወይም ፍሩት ዴይ በማለት የሚታወቅ በዓል ነው። ይህ በዓል ዓላማ ምን እንደሆነ ግልጽ ነው አይደል? ልጆችን ከታሸጉ ምግቦች ከጣፋጭ ምግቦችን በማራቅ የፍራፍሬ ጥቅምን በማሳወቅ ፍራፍሬ ላይ በተሻለ መልኩ ትኩረት በመስጠት እነዚህን ህፃናት ፍራፍሬ ተጠቃሚ በማድረግ ለጤና ያለውን ጥቅም በማስተማር ያንን ቀን አስመልክቶ ያው ጣፋጭ ነገሮችን ማስወገድ ነው ሙሉ ለሙሉ። ስለዚህ ፍራፍሬ መመገብ ለምን እንደሚጠቅም የዩኬጂ ተማሪዎች እንኳን ወደ 1ኛ ክፍል ግቢያችሁ በሰላም መጣችሁ። ቀጣይ 1ኛ ክፍል ናችሁ አይደለ? ጎበዞች፣ በጣም ነው የምታምሩት። ደስ ብሎናል። መልካም ፕሮግራም። Thank you, Brother Mero. Please give her moral. Clap. Very good. Fruits are very helpful for us, especially if you get organic, rather than packaged food. It is advisable to eat packaged food. Instead of fruit. Fruit is very necessary and important for our health. So we fully support to eat fruits, and you need to be vegetarian. Thank you, Mr. በጣም እናመሰግናለን። ያው እንግዲህ እንደተገለጸው የፍሩት ዴይ በጣም ዘርፈ ብዙ ትርጉሞች ያሉት ሲሆን በተለይ ተማሪዎች ያለምንም ሰውነታቸውን ከኬሚካል ወይም ደግሞ ከጣፋጭ ልብ ማሳሰብ እንፈልጋለን። ምናልባት ተማሪዎች ዋናው ፕሮግራማችን እስከሚቀጥል ድረስ እየረዳችሁ ያላችሁ ተማሪዎች አላችሁ። እናንተ ቦታችሁን ይዛችሁ እንድትቀመጡ እናሳስባለን። መምህራን በተመደባችሁበት ቦታ ላይ እንድትገኙ በትክክል እናሳስባለን። ሚስተር ይበቃል። ወደ መድረክ ዛጋ ሚስተር አሰፋ፣ እስኪ ከኋላ መነጽር የለበሰው ልጅ እስኪ እኛ ተማሪ ነው አስወጣችሁ። ይቅርታ የሚረዱ ተማሪዎች ካሉ አስወጣችሁ ከግቢ። እሺ፣ በቅድሚያ የሚካሄደው ፕሮግራም የ1ኛ ክፍል ተማሪዎች
Thanks, sit down. ያምና ኮከብ ዋንጫ ይበሉትና ዘንድሮ ፍሩት ይበላሉ። Grade 6. Thank you very much. What are you going to do? እንዴት ነው ሴሬሞኒ? ቀጣይ ግን ወላይ ኮሚቴዎቹ ፍሩት ዴይ መከበር የለበትም እያሉ ነው። ምን ትላላችሁ? ለልጆች የሚከፈል መስዋዕትነት አጨብጭበው እና ሁለት 7A የተዘናጉት አውቆ ነው ማለት ነው። 7A እናመሰግናለን።